ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በብዙዎቻችሁ ጥያቄ መሰረት ውብና ማራኪ የሆነውን ዚፐር ጃኬት ፓተርን አሰራር ይዤላችሁ መጥቻለሁ። ወደ ስራችን ከመግባታችን በፊት ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ አበረታቱኝ። ወደ ፓተርን አሰራሩ እንገባለን። ወረቀቱን አጥፋውና አንደኛው ወረቀት ደግሞ እንደዚህ እመልሰዋለሁ። 3 ቦታ ላይ አጥፋዋለሁ ማለት ነው። የመነሻ መስመር 2 ሳንቲሜትር ወረድ ብዬ አሰምራለሁ። የአንገት ዙሪያ 37.5 ሳንቲሜትር ሲካፈል ለ5 7.5 ሳንቲሜትር ላይ የአንገቱን ስፋት ቲክ አድርጋለሁ። የጀርባውን የአንገቱን ጥልቀት 2.5 ሳንቲሜትር ላይ ወረድ ብዬ ቲክ አድርጋለሁ። የፊት ለፊቱ የአንገቱ ርቀት 8 ሜትር ላይ ቲክ አድርጋለሁ። ጥልቀት በከርብ ማስመሪያ አሰምረዋለሁ። የትከሻ ስፋት 38 ሳንቲሜትር ሲካፈል ለ2 19 ሳንቲሜትር ላይ ቲክ አድርጋለሁ። 2.5 ሳንቲሜትር ወደ ታች ዝቅ ብዬ ቲክ አድርጋለሁ። ሾልደር ስሎፕ የትከሻውን መስመር አሰምረዋለሁ። የእጅጌ ስትሬቱን 19 ሳንቲሜትር ላይ ቲክ አድርጋለሁ። የአርሙን ስትሬቱን ለመስራት 19 ሳንቲሜትር ላይ ቲክ አድርጌ የእጅጌ መስመሩን አሰምረዋለሁ። የደረት ዙሪያ 92 ሳንቲሜትር ሲካፈል ለ4 23 ሳንቲሜትር ላይ ቲክ አድርጋለሁ። ስትሬት መስመሩን መሃል ላይ ቲክ አድርጋለሁ። ፓርቱን 1 ሳንቲሜትር ገባ ብዬ ቲክ አድርጋለሁ ከርቡን ለመስራት። የጃኬቱ ሙሉ ቁመት 50 ሳንቲሜትር ነው። 50 ሳንቲሜትር ላይ ቲክ አድርጋለሁ። የወገብ ዙሪያው 76 ሳንቲሜትር ሲካፈል ለ4 19 ሳንቲሜትር ይመጣል። 3 ሳንቲሜትር የዳርት ሲጨምርበት 22 ሳንቲሜትር ላይ ቲክ አድርጋለሁ። የደረትና የወገቡ መስመር አሰምረዋለሁ። የዳርቱን ፖይንት ለመስራት ከደረት መስመሩ 9 ሳንቲሜትር ላይ ገባ ብዬ ቲክ አድርጋለሁ። የዳርት መስመሩን 2.5 ሳንቲሜትር ላይ ወርጄ ቲክ አድርጋለሁ። የዳርቱ ስፋት በግራና በቀኝ 1.5 ሳንቲሜትር 1.5 ሳንቲሜትር አጠቃላይ 3 ሳንቲሜትር ላይ ቲክ አድርጌ የዳርቱን መስመር አሰምረዋለሁ። ዙሪያውን የስፌት 1 ሳንቲሜትር እጨምራለሁ። በፍሮንቱ በኩል 1 ሳንቲሜትር ለዚፕ ማስገቢያው የስፌት እጨምርለታለሁ። ይሄ የጀርባው ነው። በዜሮ ስለሆነ ከርቡ የሚወጣው። የፍሮንቱን ደግሞ 1 ሳንቲሜትር ውስጥ የገባሁትን ገባ ብዬ ስፌቱን እጨምራለሁ። የኪስ ክዳኑን ለመስራት
3 ሳንቲሜትር ወደ ላይ ቲክ አድርጌ ከደረቱ ወደ ላይ አሰራለሁ። 3.5 ሳንቲሜትር ወደዚህ ወጣ ብዬ ቲክ አድርጋለሁ። ክዳኑ ስፋት 12 ሳንቲሜትር ነው። 12 ሳንቲሜትር ላይ የኪስ ክዳኑ ስፋት ቲክ አድርጋለሁ። የኪስ ክዳኑ ቁመት 8 ሳንቲሜትር ነው። 8 ሳንቲሜትር ላይ ቲክ አድርጋለሁ። ዙሪያውን በመቀስ ቆርጬ አወጣዋለሁ። የኪስ ክዳኑን ትሬስ አድርጌ ወደ ፍሮንቱ ይሄ 1 ሳንቲሜትር ወደስ ገባ ብዬ ያሰመርኩትን ከፍሮንት ፓርቱ ላይ ቀንሰዋለሁ። ከትከሻው ላይ 2 ሳንቲሜትር ከፍሮንቱ ፓርት ላይ ቀንሼ ለባኩ ጨምርለታለሁ። ሴንተር ፍሮንት ነው። ይሄ ታይምስ 2 ሁለቴ ነው የሚቆረጠው። የጀርባውን ዳርት ለመስራት እዚሁ ላይ እስከታች ድረስ ሴንተሩ ላይ አስምሬ 1 ሳንቲሜትር 2 ሳንቲሜትር ከደረቱ መስመር አንስቼ እስከ ወገቡ ድረስ አሰምረዋለሁ። 1 ሳንቲሜትር ስለሚያንስ ከጀርባው ላይ እቀንሳለሁ። የፍሮንቱ 3 ሳንቲሜትር ስለሆነ ዳርቱ የጀርባው ደግሞ 2 ሳንቲሜትር ስለሆነ 1 ሳንቲሜትር ቆርጬ አወጣዋለሁ። የጀርባውን ፓርት 2 ሳንቲሜትር የትከሻው ፓርት ላይ እጨምራለሁ ከፍሮንት የቀነስኩትን።
ኮሌታውን ለመስራት 1 ሳንቲሜትር የስፌት የሰጠሁትን አሰምረውና የጀርባና የፊቱን ትከሻውን አያይዟለሁ ፕላስተር። የአንገቱ ዙሪያ አለካዋለሁ ኮሌታውን ለመስራት 21.5 ሳንቲሜትር ነው ዙሪያውን የአንገቱ። ኮሌታውን ለመስራት የመነሻ መስመር አሰምራለሁ። የኮሌታ ቁመቱ 7 ሳንቲሜትር ነው። 7 ሳንቲሜትር ላይ ቲክ አድርጋለሁ። ወረቀቱ ፎልድ ነው። የኮሌታ ስፋቱ 21.5 ሳንቲሜትር ላይ ቲክ አድርጋለሁ። ዜሮ ነጥብ 5 ሳንቲሜትር በፎልድ በኩል ወደ ላይ ወጥቼ ቲክ አድርጋለሁ። በስረኛው በኩልም 0.5 ሳንቲሜትር ላይ ቲክ አድርጋለሁ። በላይኛው በኩል 0.5 ሳንቲሜትር ላይ ቲክ አድርጋለሁ። ኮሌታውን በከርቭ ማስመሪያ ከስር እንደዚህ አሰምረዋለሁ። 1 ሳንቲሜትር ወጣ ብዬ ቲክ አድርግና የኮሌታውን መስመር አሰምረዋለሁ። እቺ 1 ሳንቲሜትር ወጣ ያልኩትና ይሄኛው መስመርን እዚህ አሰምረዋለሁ። ዙሪያውን የስፌት 1 ሳንቲሜትር እጨምርለታለሁ። ኮሌታው የሚቆረጠው 2 ነው ታይምስ 2 የእጅጌው ፓተርን ለመስራት እለካዋለሁ። 45.5 ሳንቲሜትር ነው የሚመጣው። ወረቀቱን እኩል አጥፈዋለሁ። የመነሻ መስመር አሰምራለሁ። የእጅጌ ሙሉ ቁመቱ 58 ሳንቲሜትር ነው። 58 ሳንቲሜትር ላይ ቲክ አድርጋለሁ። የደረት ዙሪያ ሲካፈል ለ10 9.4 ሳንቲሜትር ይመጣል። 9.4 ሳንቲሜትር ላይ 1 ሳንቲሜትር እጨምርና 10 ሳንቲም ላይ ቲክ አድርጋለሁ። አርሞል ስትሬቱ 21.5 ሳንቲሜትር ላይ ቲክ አድርግና አርሞል ስትሬቱን አሰምረዋለሁ። 21.5 ሳንቲሜትር ሲካፈል ለ3 የሚመጣውን ፖይንት ቲክ አድርገዋለሁ። ወደ ላይ 1 ሳንቲሜትር ወጥቼ ከስር ደግሞ 0.5 ሳንቲሜትር ላይ ቲክ አድርጌ በከርቭ ማስመሪያ የእጅጌውን አርሞል ሰራዋለሁ። የእጅጌ የካፍ ስፋቱ 22 ሳንቲሜትር ነው። 11 ሳንቲሜትር ላይ ቲክ አድርጌ የእጅጌውን መስመሪያ አሰምረዋለሁ። ዙሪያውን የስፌት 1 ሳንቲሜትር እጨምርለታለሁ።
ዙሪያውን በመቀስ ቆርጬ አውጣዋለሁ። በፊት ለፊቱ በኩል 0.5 ሳንቲሜትር ቀንሼ አውጣዋለሁ ለፍሩን። ኮሌታውንም ለካዋለሁ። ቆረጠው ታይምስ 2 ነው። ታይምስ 2 ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ቤተሰብ ሁኑኝ። አመሰግናለሁ። ጥያቄ ካላችሁ በኮሜንት ላይ አሳውቁኝ።